ሰላም እንዴት አላችሁ? ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ላይክ በማድረግ አበረታቱን። ቀጥታ ወደ ቪዲዮ። ቴጋ በዚህ ትምህርት ቤት ውስጥ እኛ ትልልቅ ልጆች ነን። አዲሱ የትምህርት ቤታችን ዩኒፎርም ተመልከት። የኢትዮጵያ ሻምፒዮን ነህ፣ ብልሃትና ጥበብም አለ። ዮሐንስ እንኳን ጥበብን ካንተ ነው የሚማረው። ቴጋ ታውቃለህ፣ ዮሐንስ ትልቅ ሱሪ ለብሷል። ፓላዞ ብለው ነው የሚጠሩት። ፓላዞ? ይህ ደግሞ ምን አይነት ዲዛይን ነው? ልብሶቻችንን ተመልከት። ቁምጣዎቻችን ወደ 3/4ኛ ሱሪ ተለውጠዋል። ይህ ፓላዞ ይባላል። የአራዳ ልብስ ነው። የኢትዮጵያ ሻምፒዮን ነህ፣ ብልሃትና ጥበብም አለ። በአንተ ምክንያት ካልሆነ እንዴት ታዋቂና የተረጋጋ ሆናለሁ? ሄይ ቶኒ፣ መቼም ቢሆን ባየን ቁጥር ሰላምታ ልሰጠን እንደሚገባ ነግሬህ አልነበረ? ምን ነው የመስማት ችግር አለብህ እንዴ? ሃሃ፣ ትልልቅ ልብሶችን ተመልከት። ልክ እንደ አልጋ ልብስ ይመስላል። ፋራ ናችሁ እንዴ? ምን እንደሆነ የማያውቅ ይመስላል አይደል እንዴ ቴጋ? እሱን እያየኸው አይደለም? እሱ እኮ ሰገጤ ነው ጭንቅሉ። ምንም አይነት የአራዳ አለባበስ ስታይል አያውቅም። ይህን የአለባበስ ስታይል ደግሞ ለሚቀጥሉት 4 ዓመታት እንለብሰዋለን። እኛ እያደግንም ስንመጣ ልብስ ይሆነናል። ደግሞ ልክ እንደ አልጋ ልብስ ነው እያልክ ነው። ራስን እስቲ ተመልከት። ነፋስ ቢነፍስ እኮ ተሸክሞ ይወስዳል። ምንም ክብደት የለም። ከንቱ ነገር። ራስን ተመልከት። እንደ ተጠለፈ ጨርቅ ትመስላለህ። ሙሉ በሙሉ ደረቅ ሆናል። እኔ ትልቅ ልጅ ነኝ። እሺ ትልቅ ልጅ ከሆንክ ታዲያ ለምን እንደ ትልቅ አትሆንም? ከትላልቅ ወንዶች ልጆች ጋር መዞር የምትሻ ሳይሆን አንተ ኪቲ ካታ እያልክ መሮጥ ትፈልጋለህ። ስለዚህ ውሃ ከአንተ ጋር አንጠጣም እና ኩባያንም አንሰጥህም። ፈጣሪ ሆይ! እሺ ትልቅ ልጅ ከሆንክ እዚህ ጠረጴዛ ላይ ቆመህ ከላይ እንድትዘል አዝሃለሁ። የኢትዮጵያ ሻምፒዮን እያነጋገረ ነው። ሞክረዋ ሞክር። በጣም ቀላል ነው። አሁኑኑ አደርገዋለሁ። ታያለህ። እንዴት ይጋ አደረገው እኮ። ፈጣሪ ሆይ! የኢትዮጵያ ሻምፒዮን ጭንቅሉ ይህ ሰው ሊፈተን ይፈልጋል። አንተ ደግሞ ይህን ማድረግ አለብህ። እስቲ ትልቅ ልጅ ከሆንክ የትምህርት መጽሐፍህን ቅደድ። ቴጋ ይህ ልጅ ከዚህ በፊት ምን እንደምናደርግ አያውቅም። ኪት ለመስራት፣ የወረቀት አውሮፕላን ለመስራት የምንጠቀመው የትምህርት መጽሐፋችንን ቀደን እንደሆነ አያውቅም። ውሰድና ቅደድ ቴጋ። ጭንቅሉን ለመደገፍ ስል የኔንም የትምህርት መጽሐፍም ጭምር እቀዳለሁ። እሺ ስለዚህ ቶኒ አሁን አስተዋይ ሆነሃል። እስቲና ትልቅ ልጅ ከሆንክ እንደሆንክም ከታወቀ የትምህርት ምሳ ይዘህ ትመጣለህ። ስለዚህ ለቴጋ ምሳ እንዲበላ ሰጠው። ይህ በጣም ቀላል ነው። ወላጆቼ ሁልጊዜ ሌላ ተጨማሪ ይሰጡኛል። ይኸው ውሰድ። ፈጣሪ ሆይ! ጭንቅሉ አንተ እውነተኛ ሻምፒዮን ነህ። እንዲያደርግ ስለነገርከው ምግቡን የሆነ ሰጠኝ። ጭንቅሉ ዶሮዋን ተመልከት። ቶኒ ወንድማችን ይመችህ። ጭንቅሉ የዶሮዋን እግር፣ ፈረሰኛና ሩዙን ተመልከት። እንደዚህ አይነት የትዕዛዝ ጨዋታ ከበፊት ጀምሮ ማድረግ ነበረብህ። ደስ ሲል። አሁን ጭንቅሉ አየህ፣ እኔ ትልቅ ልጅ እንደሆንኩ ማየት ትችላለህ። እሺ አሁን የእኔ ተራ ነው። እንድታረጋግጥልኝ እፈልጋለሁ። ትልቅ ልጅ ነኝ ብለህ የምታስብ ከሆነ ከዚህ ድንጋይ ወስደህ በዚያ መኪና ላይ መስታወት ላይ እንድትጽፈው አዝሃለሁ። ጭንቅሉ ይህ ልጅ ስለኛ ምንም አያውቅም። አዎ እውነትህን ነው። ይህ የዕለት ተዕለት ስራችን ነው። ይህንን ለሴቶችና ለአድናቂዎቼ የማደርገው ነገር ነው። አድናቂዎቼን በጣም ነው የምወዳቸው። ችግር እንፈጥራለን፣ ከመላው ሰዎች ጋር ጸብ መፍጠር እንችላለን። ሆኖም ሁሌም እናሸንፋለን። ቴጋ በአካባቢያችን ከእኛ ጋር ችግር የሚፈልግ ማንኛውም ሰው፣ እንዲያውም እነዚያ ሁሉ ማሸነፍ የማንችላቸው ትልልቅ ወንድሞቻችን የመኪኖቻቸውን ጎማዎች ምን ነበር ያደረግንባቸው? ጎማዎቹን አፈነዳንና ፊርማችንን በመኪናው ቦዲ ላይ ጻፍን። እሺ እና ታዲያ የቤት ባለቤት የሆኑትን ጋሽ በድሉ ኳሳችንን ሲወስድና ወስዶም በቢላ ሲያፈነዳው የመኪናውን ጎማ ምን ነበር ያደረግንበት? ቴጋ እንደውም ሚስማር መሬት ላይ ደብቀን አድርገን የመኪናው ጎማዎች በላዩ ላይ ሲነዳ ጎማው ፈነዳ። ከዛ ሌላ ጎማ ገዛ። እና ታዲያ አሁን ማድረግ የማልችለው በመስታወት ላይ መጻፍ ነውን? ጥሩ። እና ድንጋይ የት አለ? ስለምንስ ነው እንድንጽፍ የምትፈልገው? እንደውም ስሜን እፈርማለሁ። እሺ ጭንቅሉ እዚህ ነው ብዬ። አብዛኛውን ጊዜ በትምህርት ቤት ውስጥ ያሉትን ክፍሎች የተመለከትክ ከሆነ የተማሪዎችን ስም በክፍሎቹ ግድግዳው ዙሪያ ተጽፎ ማየት አለበት ቶኒ። እናም የእኔ ስም አለ። ያ ደፋር መሆኔን የሚያሳይ ምልክት ነው። ሁለታችሁም ጭንቅሉ አሸናፊው ልትሉኝና ልታሞግሱኝ ይገባል። በቃ አሁን እንሂድ። ጭንቅሉ የኢትዮጵያ ሻምፒዮን፣ ጭንቅሉ የኢትዮጵያ ሻምፒዮን። እሺ በቃ ችግር የለውም። ይህንን የምናደርገው ለሴቶችና ለአድናቂዎቼ ስል ነው። አድናቂዎቼን በጣም ነው የምወዳቸው። እንግዲህ እንሂድ በቃ።
ወይኔ እንደምን አረፈድክ አለቃ። ስላየው ደስ ብሎኛል። ፈጣሪ ባርክ። አጎቴ እጄን ይዘኸኛል። እባክዎት እጄን ይልቀቁት። እኛ ልጆች ነን። ወደ ቤት መሄድ እንፈልጋለሁ። እዚህ እየተጫወትን ነበር። ቴጋ ወንድሜ ምን ተፈጥሮ ነው? መጽሐፍህን ቀጥል እንጂ እኔ ካንተ ጋር ነኝ። ቴጋ ና እንጂ እጄ በሆነ ነገር ተይዟል። ጭንቅሎ እየሳክ ነው እየጠራኸኝ ያለኸው እና ደግሞ እጆችህ እስካሁን በተሽከርካሪው ውስጥ ናቸው። እዚያ ውስጥ ምን ተፈጥሮ ነው? እየሳኩ እኮ አይደለም። ለሚመጣው ሐዘን እና ለቅሶ እንደ መግቢያ ነው። ቴጋ መተህ መኪናውን ውስጥ ምን እንዳለ ተመልከት። እንዴ እንደምን አረፈድክ አለቃ። ሰላምታ እኮ አይደለም መስጠት ያለብህ። እባክህ ለምንልኝ። ይህ ክፉ ጓደኛዬ ቶኒ ነው መስኮቱን እንዳንኳኳ ያዘዘኝ። ቴጋ እባክህ እርዳኝ፣ እንዲለቁኝ ለምናቸው። እባክህ አለቃ፣ እሱን በመወከል ልለምን እፈልጋለሁ። ጓደኛው ነኝ። የምንኖረውን በተመሳሳይ አካባቢ ነው እና አጎቴ፣ እባክህ አንድ ነገር ማወቅ ብቻ ነው የምፈልገው። ለእናቱ መንገር እንድችል ወደ የትኛው ሰፈር ነው የምትወስደው? ወይኔ እናቴ፣ እባካችሁ ልቀቁኝ። ይቅርታ፣ እባካችሁ ልቀቁኝ። ሁላችሁም ድምፅ ማሰማት አቁሙ። ዝም በሉ። የክፍል አለቃ አንድ ጊዜ ስለወጣው ጫጫታ ማሰማት አለባችሁ። መምህር፣ የእኔ ጥፋት አይደለም። እኔ ክፍል ውስጥ አልነበርኩም። እሺ ጥሩ። እስክሪብቶና ወረቀት አምጣ። የረባሽ ተማሪዎች ስም ዝርዝር ጻፍ እና አንድ ተማሪ አንድ ጊዜ ቢረብሽ አንድ ጊዜ ስሙን ጻፍ። እንዲሁም 2 ጊዜ ቢረብሽ 2 ጊዜ ስሙን ጻፍ። ስሙ በረባሽ ተማሪዎች ስም ዝርዝር ውስጥ ካለ እኔ ለእያንዳንዳችሁ በግል እገርፋችኋለሁ። ግልጽ ነው አይደል? ቶኒ የኛ ወዳጅ ወንድማችን ቶኒ፣ እኔና የኔ መሪ ጭንቅሎ እያመሰገን ነው። ደግሞም እናመሰግናለን። አንተም ዝም ትላለህ። ቶኒ፣ እንዴት አብረን እንደምንጫወት ታውቃለህ አይደል? እና አንተ የእኛ ጓደኛ ነህ። የረባሽ ተማሪዎች ስም ዝርዝር ውስጥ እንድትጽፍ ተነግሯል። ስማችን የእኛን ስም ግን እንዳትጽፍ እሺ? እናንተ ልጆች እባካችሁ ተፋቱኝ። እኔ ኢፍትሐዊነትን አልደግፍም። እንዴ እኛ እያከበርን ነው፣ ግን አንተ ኢፍትሐዊ ናችሁ ትለናለህ? ቴጋ፣ እኛ ኢፍትሐዊ ነን እንዴ? ኧረ ቆይ አሁን ምንም አልገባኝም። አዲስ የፍትህ ትርጉም መጣ እንዴ? እኔ ኢፍትሐዊ ነኝ? ለምንድን ነው ኢፍትሐዊ ነህ የምትለኝ? ቆይ ይህ ልጅ ምንድን ነው ችግሩ? እንግዲህ የራሴን ነግሬያችኋለሁ። እናንተ በዚህ ክፍል ውስጥ ረብሻ ከፈጠራችሁ ስማችሁን እጽፋለሁ። ቴጋ፣ በቃ ይህንን ልጅ እንተው። እሱ ረባሽ ነው፣ ትልቅ ልጅ አይደለም፣ ሕፃን። እሺ በቃ ስማቸውን እጽፋለሁ። ጭንቅሎ፣ ቴጋ። እንዴ ስማችንን እየጻፈ እኮ ነው። አብረን ለቀልድ ነው ለአንድ ትንሽ ደቂቃ ቀልድና በአንድ ትንሽ ጥያቄ ምክንያት አሁን ስማችንን እየጻፈ ነው። አረ ወይኔ! የጸብ መስመር በእኛና በእሱ መካከል ተሰምሯል። ይህ ልጅ ከበፊትም እንደማይወደኝ አውቅ ነበር። አሁን ግን በደንብ አረጋግጦልኛል። ቴጋ፣ እሱን ተው፣ ሌላ መንገድ እንፈልግ። እሺ ተመልሻለሁ። የክፍል አለቃ፣ መቼስ የረባሽ ተማሪዎችን ስም ዝርዝር ይኖራሉ አይደል? መምህር፣ ይኸው ስም ዝርዝሩ። ጭንቅሎ 5 ጊዜ፣ ቴጋ 5 ጊዜ። ቶሎ በሉ፣ ወደዚህ ውጡ። የክፍል አለቃ፣ ከክፍል ውስጥ ረባሽ ተማሪዎች 2 ልጆች ብቻ ናቸው? አዎ መምህር፣ እነሱ ብቻ ናቸው ይህንን ክፍል የሚያውኩ ረባሽ ተማሪዎች። እሺ ጭንቅሎ፣ ወደዚህ ውጣ። 6 የዱላ ግርፋት እገርፋል። አስጠንቅቄ ነበር፣ ነገር ግን ያስጠነቅኩህና የነገርኩህን አትሰማም። ወይኔ እናቴ ድረሽ!